በኔስ በኩል ትዝታሽ ልቤ ወረስ ኧረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያደላለክ መምለክሳ የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማወሰው። ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ እንደዚህ አምሮብኛል። ዛሬ እንግዲህ በጣም የሚያምር ቦታ ነው ያለሁት። የት ነው ያለሽው ልትሉኝ ትችላላችሁ። ዛሬ ያለነው ኩሪፍቱ ሪዞርት ነው እና በጣም ደስ የሚል ቦታ ነው ይዞኝ የመጣው። አላዛር እንግዲህ እሱ ያውቀዋል፣ ጓደኞቼን ምናምን ይዟቸው ሲመጣ አውቃለሁኝ። እኔም ደግሞ ዛሬ ይዞ ይመጣል። በጣም ነው ደስ የሚለው ድባቡ፣ ሰው በጣም እየተዝናና ነው። ወቅቱ ክሪስማስ እንደመሆኑ ወቅት በጣም ሰው በቃ ፈታ እያለ ነው እና በጣም ደስ የሚል ቦታ ነው ያለሁት። ከሱ አምልጬ ነው የመጣሁት። ሩም ይዘን ነበረ እና እኔ እንግዲህ ቀድሜው እናንተን ናፈቃችሁ ታውቃላችሁ። እየተዝናናው ትናፍቁኛላችሁ፣ ትዝ ትሉኛላችሁ እና እኔ ዛሬ መጥቻለሁ። አስቀድሜ እሱ ሻወር ቤት ነው፣ ሻወር የወሰደ ልብሱን ቀይሮ ይመጣል። እስከዛ ድረስ ከኔ ጋር ትላላችሁ ማለት ነው እና ውጭ ሀገር ውስጥም ያላችሁ የእኛም ገና እየተቀራረበ ነው። ውጭ ሀገራት ለምትኖሩት ግን ሜሪ ክሪስማስ እያልን ግን ደግሞ በጣም እንደዚህ ክሪስማስ ሀገር ውስጥ ገብታችሁ ለምታሳልፉት ኩሪፍቱ ሪዞርት በጣም በቆንጆ ዲስካውንት እናንተን ለመቀበል ዝግጅቱን አጠናቋል ማለት ነው። ዲስካውንት የሚያደርገው በቴሌ ብር ስትከፍሉ አስቀድማችሁ ስትከፍሉ የ1000 ብር ቅናሽ አለው እና በጣም ደስ የሚል ቦታ ነው። ከሌላ ሀገርም ለምትመጡ ሀገር ውስጥም ላላችሁ በጣም ደስ የሚል ቦታ ነው። መታችሁ ብራችሁን አውጣታችሁበት የማትጸጸቱበት በጣም ቆንጆ ሪዞርት ውስጥ ነው ያለ ነው ማለት ነው። እንግዲህ ቤተሰቦች አላዛርን ከርቀት እያየሁት ነው። ያው በልብሱ ነው የምለየው። እየመጣ ነው። በጣም አምሮበታል። እሱ ራሱ ዲያስፖራ ነው የመሰለው። በጣም ነው የሚያምረው። አረ መድኃኒዓለም ቤተሰቦች እንዳታዩት፣ ሴቶች የሆነ ግሪያቻለሁ። አይናችሁን ጨፍኑ። እንዴት ያማረብህ! አረ ወይ በቃኝ። እንዴት ያማረብህ! እንዴት ነሽልኝ? ደህና ነኝ። ሁሉ ሰላም አለ? ዋው እንዴት ያማረብህ! ቤተሰቦች እንግዲህ አይናቸውን ለያዙ እንዳያዩ። እኔ ባይሆን አንቺን እንዳያዩብኝ ምንሽን ሊያዙት ያለሽ። እንዴት ነሽልኝ? ደህና ነኝ።